የጥቂት ግለሰቦች የስልጣን ጥማት ትግራይ ክልልን ወደ እርስ በርስ ግጭት ሊመራው ይችላል ሲሉ አቶ ጌታቸው ረዳ አስጠነቀቁ። የስምረት ፓርቲ ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በትግራይ ወቅታዊ ጉዳይ ላይ ሰፋ ያለ ማብራሪያ ያዘለ መልእክታቸውን አስተላልፈዋል። አቶ ጌታቸው ረዳ በዘ አፍሪካ ሪፖርት መጽሔት ላይ ባሰፈሩት ረዘም ያለ ጽሑፍ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥልና ክልሉን ወደ ለየለት የፖለቲካ መገለል የሚያመራ አካሄድ እየተከተለ ነው ሲሉ ተችተዋል። የህወሓት ቡድን አመራር ከ2013ቱ አውዳሚ ጦርነት ተገቢውን ትምህርት አለመውሰዱን የጠቆሙት አቶ ጌታቸው ረዳ ስልጣንን ለማቆየት ሲባል ከባዕድ ኃይሎችና የኤርትራን አገዛዝ ፍላጎት ከሚያገለግሉ አካላት ጋር ስልታዊ ጥምረት ለመፍጠር መሞከር በትግራይ ህልውና ላይ የተደቀነ ታሪካዊ ክህደት መሆኑን አብራርተዋል። ይህ የጥቂት ግለሰቦች የስልጣን ጥማት ክልሉን ወደ እርስ በርስ ግጭትና ወደማይቀረው የፌዴራል ጣልቃ ገብነት ሊመራው እንደሚችል ያስጠነቀቁት አቶ ጌታቸው ረዳ የትግራይ ህዝብ ወጣቶችና ዲያስፖራው ይህንን አደገኛ አካሄድ